ፒያሳ አካባቢ እንደዚህ አይነት ባህላዊ ክትፎና ባህላዊ ምግቦች የምታገኙበት የተለያዩ አማራጮች እንዳሉ ብዙ ሰው ሊያውቅ ይችላል። ዛሬ ፒያሳና አካባቢው ምርጥ ባህላዊ ክትፎና የተለያዩ ባህላዊ ምግቦች የምታገኙበት ሁለት ደበቅ ያሉ ቤቶች አሳያችኋለሁ። መጀመሪያ ማሳያችሁ ቤት አነስ ያለ ባህላዊ ቤት ሲሆን ስሙ ሜራድን ባህላዊ ምግብ ቤት ይባላል። የሚገኘው ጊዮርጊስ ከቴሌ ፊት ለፊት ትንሽ ወረድ ብሎ ከሰኒ ስናክ ጀርባ ነው። ቤቱ እንደምታዩት እንደዚህ ባህላዊ የሆነ አትሞስፌር ሲኖረው ውጪ ደግሞ እንደዚህ ንፋስ እየተቀበላችሁ የፈለጋችሁትን የምትጠቀሙበት ኤሪያ አላቸው። እኛ ከሜኗቸው የሞከርነው ሜራድን ክትፎ እና ጎረድ ጎረድ ነበር። ክትፏቸው ሲቀርብ ይህንን ሲመስል እላዩ ላይ እንደዚህ የተወሰነ ያህል ጎረድ ጎረድ ተደርጎበት ይቀርብላቸዋል። ከጎኑም አይብና ጎመን አንድ ላይ ተደርጎ በአንድ ትንሽ ዕቃ ይቀርብላቸዋል። ቆጮ፣ እንጀራና ዳቦ አብሮ ስለሚቀርብላችሁ በፈለጋችሁት መብላት ትችላላችሁ። ክትፏቸው ራሱ እንደዚህ በቅቤና በቅመሞች በደንብ ተለውሶ ስለሚመጣ ስታዩት ራሱ በጣም ያስጎመጃል። ጎረድ ጎረዳቸው ይህንን ሲመስል እሱም ለብ ባለ ቅቤና ቅመሞች በደንብ ተለውሶ ነው ይመጣላችሁ። እሱም ሳይቀዘቅዝ ትኩሱን ብትበሉት የበለጠ ተመራጭ። እኛ ካዘዝናቸው ምግቦች ውጪ ሌሎች ምግቦች ሜኗቸው ላይ ሲኖራቸው በዋናነት ቤቱ የሚታወቀው ግን በባህላዊ ክትፎ ነው። ክትፏቸውም በጣም ቆንጆ ነበር። እናም እኔ እዚህ ቤት ከሞከርኳቸው ሁለቱ ምግቦች የበለጠ የተመቸኝ እሱ ነበር። ሁለተኛ ማሳያችሁ ቤት ኦዝካው ሲባል የሚገኘው ሰሜን ሆቴል ከወልና ማስረጃ ተሻግሮ ትንሽ ወረድ ብሎ መብራቱ ጋር ልትደርሱ ትንሽ ሲቀራችሁ ነው። እኛም እዚህ ቤት የሞከርነው ቅቅል፣ ክትፎ እና ጎመን በስጋ ነበር። ክትፏቸው ሲቀርብ ይሄንን ሲመስል ሲቀርብ ከጎኑ አብሮት በተለየ ዕቃ ቅቤ ስለሚቀርብላችሁ ቅቤ ያነሰው ከመሰላችሁ እንደዚህ በፈለጋችሁት ልክ መጨመር ትችላላችሁ። ከጎኑም በትንሽ ዕቃ ሁለት አይነት አይብ ይቀርብላችኋል። ክትፏቸውም ሰርፕራይዚንግሊ በጣም አሪፍ ነበር። ቅቅላቸው የበግ ሲሆን እንደምታዩት በርከት ያሉ አጥንቶች ይዞ ነው የሚቀርብላችሁ። ስጋውን በሚገባ የበሰለ ስለሆነ በቀላሉ ይፈረከስ ነበር። መረቃቸው ላይ የተጠቀሙት ቅቤ ቅቅሉን አንድ ደረጃ ከፍ አድርጎት ነበር። እዚህ አካባቢ ይሄ ቤት በቅቅልና በክትፎ በተለይ በዚህ ቅቅላቸው እውቅና ያተረፈ ቤት ነው። ጎመን በስጋቸው ሲቀርብ ይሄንን ሲመስል ኖርማሊ ሆቴል ውስጥ የምታገኙት አይነት ሲሆን እንደዚህ በርከት ብሎ ነው የሚቀርብላችሁ። እኔ እዚህ ቤት ከሞከርኳቸው ምግቦች የበለጠ የተመቹኝ ክትፏቸውና ቅቅላቸው ነበር። ክትፎና ባህላዊ ምግቦች የምትወዱ ሰዎች ዛሬ ያሳየኋችሁ ቤቶች ይመቻችኋል ብዬ ገምታለሁ። እንግዲህ ዛሬ ይዤላችሁ የቀረብኩት ይሄንን ሲመስል ሌላ ጊዜ የተሻለ ነገር ይዤ እንድቀርብ አስተያየታችሁን ንገሩኝ።